ቃል ትለቅላችኋለች። የቃል ፋሚሊዎች በጣም አሁንም በጣም ይቅርታ እናንተ ይቅርታ ካረጋችሁልኝ ቃል ይቅርታ እንደምታደርግልኝ ነግራኛለች። ማለት ኮሜንት ላይ ብዙዎቻችሁ ይቅር በዩ ካላችኋት ክሱን እንደምትተው ነገሮችን እንደምታረጋጋቸው ይሄንን ቪዲዮ ቀርጬ የይቅርታ ቪዲዮ ቀርጬ ከላኩላት እንደምታረጋጋው ነግራኛለች። እና የቃል ፋሚሊዎች እባካችሁ የኔንም በደል አይታችሁ ማለት የኔን በደል እዚህ ጋር ላወራ አይደለም የኔን በደል እዚህ ጋር ላወራ ሳይሆን በቃ እኔም ላይክ አንድ ሴት እንደከዳችሁ ወንድ ተረድታችሁኝ ይቅር በዩ እንድትሏት እንዲሁም ክሱን እንድታቆመው ስል በትህትና ጠይቃለሁ። አሁንም የዩቲዩብ ፋሚሊዎቻችን ሌላው ደግሞ ግልጽ ላረግላችሁ የምፈልገው ነገር ከብሌን ጋር የነበረኝ ነገር ነው። ከብሌን ጋር የነበረኝ ነገር መጀመሪያም እናንተ እንደገመታችሁት ነበረ። ማለት ለእልህ ቃል እንዴት ትከዳኛለች፣ ቃል እንዴት እንደዚህ ትሸውደኛለች ከሚል ስሜታዊነት ተነሳስቼ ነው እንጂ እንደዛ ያደረኩት እኔ ብሌንን ወድጃት ወይ ደግሞ አፍቅሪያት አይደለም። እኔ ሁሌም የምወደው ማፈቅረውም ወደፊት የልጆቼ እናት እንድትሆን የምፈልገው ቃልን ነው። የወደፊት ትዳሬ የወደፊት ህይወቴ አድርጌ ባስበው ቃልን ነው። የቃል የዩቲዩብ ፋሚሊዎች አሁንም እኔና እሷን ነው በፍቅር የምታውቁን። አሁንም ተመልሼ ከቃል ጋር እንደ ድሮ ፍቅር ሆኜ እንደ ድሮ እናንተን የሚያስደስቱ ቪዲዮዎችን መስራት እፈልጋለሁ። ይቅር እንደምትሉኝ ተስፋ አደርጋለሁ። የቃል ፋሚሊዎች የኔ ፋሚሊዎች ብዬ ለመናገር አፍም የለኝም፣ ቀና ብዬም ላያችሁ አልችልም። ምክንያቱም የሰራሁት ስራ ከህግም በላይ እናንተን ፍቅር የሆናችሁ ፋሚሊዎችን ብዙ ተንከባክባችሁ እዚህ ያደረሳችሁን ፋሚሊ ነው የተናገርኩት። ቃልን በጣም ነው ያስከፋዋት፣ በጓደኛዋ ነው የከደዋት። ነገር ግን ከብሌን ጋር በነበረኝ ነገር አሁንም ሌላ እውነት መነግራችሁ ነገር ብሌን በአንዳንድ ነገሮች እያስፈራራችኝ ነበረ። እኔን ሰክሬ ተኝቼ በነበረባቸው ጊዜቶች ላይ ምናምን የራቁት ቪዲዮ የራቁት ፎቶ ምናምን ያነሳችኝ ነበረ እና እሱን ይዛ እያስፈራራችኝ ነበረ። ለዛ ነው እኔ ቃል ላይ ይሄን ያህል የከፋሁት እንጂ እኔ ቃልን በዚህ ልክ ቃልን መጉዳት በዚህ ልክ እሷን ማሸማቀቅ ፈልጌ አልነበረም። እንደዛ እያረኩ የነበረው ሁሉንም ነገር ብሌን አስገድዳኝ ያደረኩት ነገር ነው። የዩቲዩብ ፋሚሊዎች የቃል የዩቲዩብ ፋሚሊዎች እንድታውቁት የምፈልገው ነገር ይሄንን ቪዲዮም ቀርጬ ስልክልሽ ቃል እንድትረጂኝ የምፈልገው ነገር ለዩቲዩብ ፋሚሊዎች ስትለቂላቸው የዩቲዩብ ፋሚሊዎችም እንዲረዱ የምፈልገው ነገር እኔ ተገድጄ ያደረኩት ነገር እንጂ ፈልጌው አንቺን ጠልችሽ ወይ ደግሞ ካንቺ ጋር የወደፊት ላይፍ ያሰብኩትን ትቻው አይደለም። አሁንም ካንቺ ጋር ነው የወደፊት ላይፌን ማስበው። ቃልዬ የኔ ቆንጆ የኔ ንግስት የሴቶች ንግስት ብዬሻለሁ አንቺን። እኔ ብቻ ምን እንደምል አላቅም። የዩቲዩብ ፋሚሊዎቻችን አሁንም ይሄው ይቅርታ፣ በጣም ይቅርታ። በቃ ከይቅርታ በላይ ምንም የለም። ኮሜንት ላይ ይቅርታ አድርገንልሃል እንድትሉኝ እፈልጋለሁ። ይቅርታ አድርገንልሃል እንድትሉኝ እፈልጋለሁ። ከልቤ ነው የዩቲዩብ ፋሚሊዎች። እኔ ቃልን አሁንም ቢሆን እናንተ ከምታስቡት በላይ ወዳታለሁ። እናንተ ከምታስቡት በላይ ደግሞ ተንከባክቢያታለሁ። የዩቲዩብ ፋሚሊዎቻችን የኔንም እውነት ያልተረዳችሁኝ ምን ያህል እኔና እሷ ያሳለፍነውን ነገር ምን ያህል ብዙ መስዋዕትነት እንደተከፋፈልን ስላላያችሁ ነው። ግን ብቻ ለማንኛውም እኔ የኔን እውነት እወቁልኝ ብዬ አሁንም ሙጥኝ አልልም። የኔን እውነት እወቁልኝ ሳይሆን በቃ አሁን የመጣሁበት ዋነኛ ምክንያት ቃልን ይቅርታ መጠየቅ ነው። እናንተን ፋሚሊዎች በጣም ነው የምትወዳችሁ፣ ቃል በጣም ነው የምታከብራችሁ። እናንተ ስለተነካችሁባት ነው እናንተ ስለተነካችሁባት ነው አሁን ይሄንን ቪዲዮ እያሰራችኝ ያለችው። ከሱም በላይ ደግሞ ሜቢ ይቅርታ ልታደርግልኝም ከሆነ ይሄን ቪዲዮ እያሰራችኝ ያለችው ቃልዬ ይሄው ከቪዲዮም በላይ ይሄ ሁለተኛ የይቅርታ ቪዲዮ ይሄ ነው። ባለፈው ድንጋይ ተሸክሚ ይቅር ብዬሽ እንደዛ አላቅጣችብኝ ሄደሻል። አሁን ግን ይሄው
ከእንደገና ይሄው መሬት ልሼ ይቅርታ ቃልዬ በቃ እኔ ካላንቺ ህይወት አይታየኝም። በቃ እኔ ያቺ ብሌን አስተሳስታኝ ነው። ብሌን የምትባል ልጅ በህይወታችን ገብታ ነው ያበጣበጠችን እንጂ ቃልዬ እኔና አንቺ ከዚህም በላይ ስኬት ላይ የምንደርስ ሰዎች ነን። አንቺ አረግሽው ምንም አይነት በደል የለም። በቃ የለም። ይሄው በቃ እኔ አምኛለሁ። አንቺ ብቻ የኔ ሁኝ እንጂ እኔ እንጃ ስለተፈጠረው ነገር ስለ ሁሉም ነገር ማሰብም እንዴት ነው የሚባለው ስሙ የምታወሩት አይነት ሴት እንደሆነች ገብቶኛል። የቃልዬ ፋሚሊዎች እና በቃ ተመልሼ ከእናንተ ጋር ፋሚሊ መሆን ፈልጋለሁ። እንደ በፊቱ አይነት ህይወት እንዲኖረኝ እፈልጋለሁ ከቃልዬ ጋር። አሁን ጠፍቼ ያለሁት እኔ ህግ አሁን ጠፍቼ ነው ያለሁት፣ ግን መታሰርም ፈርቼ ነገሮች ይበለሻሹብኛል ብዬ ፈርቼ ሳይሆን ቃልዬን ማጣት ፈርቼ ነው። ቃልዬን ማጣት ስለማልችል ነው ማለት ቃልዬን አጥቼ ቃልዬ የምትኖርበት ከተማ ላይ መኖር አልችልም። የዩቱብ ፋሚሊዎቻችን እሷ የሌላ ሰው ሆና ማየት አልችልም። ዩቱብ ላይ አይቻለው ሌላ ሰው ቢሄድ ሰው ይመጣል እያላችሁ ነበር። የዩቱብ ፋሚሊዎቻችን የኔና የቃል ጉዳይ ሰው ቢሄድ ሰው ይመጣል የሚባል ጉዳይ አልነበረም። በጣም ነው የምንዋደደው፣ በጣም ነው የምናምረው። በጣም ብዙ እኔ ምን ልበላችሁ በቃ እኔ እንጃ በቃ እኔ ያጠፋሁትን ጥፋት በምን እንደምሸፍነው ነው ግራ የገባኝ። ወይኔ በቃ እኔ ቃልዬን ያጣሁበት ቀን ምን አለ የተረገመች በሆነች ምን አለ በቃ እንደው እነዚህ ብቻ የዩቱብ ፋሚሊዎቻችን በቃ ይሄው አሁንም በጣም ይቅርታ የዩቱብ ፋሚሊዎቻችን መንገድ ላይ ወጥቼ ይቅርታ መጠይቃችሁ ቃልዬን የኔ ለማድረግ ነው። እኔ የእስር ነገር 5 ዓመት መታሰር ፈርቼ ምናምን አይደለም። እኔም ይሄው ገና ብሌንን ልከሳት ነው። ብሌን የያዘችብኝ እኔ ራቁት ቪዲዮ ምናምን እንድታጠፋልኝ ልከሳት ነው። እሷ ግን በትላንትናው ቪዲዮ እንዳያችሁት ነው በቃ እንኳን ልታጠፋ ማለት በቃ እሷ በፍቅር ልቧ ታውሯል፣ በእኔ ፍቅር ግን እኔ ደግሞ በቃልዬ ፍቅር ልቤ ታውሯል። የዩቱብ ፋሚሊዎቻችን ቃልዬን የኔ አድርጉልኝ፣ የግሌ አድርጉልኝ። በቃ እኔ ምንም መናገር የምፈልገውም ማውራት የምፈልገውም ነገር የለም። በቃ የቃልዬ እኔ እስክትሆን ድረስ